የኔ ልጅ መጣሃል እንዴ? አሁን ማየ መጥቻለሁ። ብታይ እንዴት ድክም እንዳለኝ። በዛ ላይ ደግሞ በጣም ነው የራበኝ። እኔ ልጅ እኔ እናትህ እኔ ራበኝ። ዛሬ ብታይ ለየት ያለ ምግብ ሰርቼልሃለሁ። እንዴ ምንም በማስመልከት ነው ዛሬ ምሳ ለየት ያለው? ማየ የሆነ እንግዳማ አለብሻ? አረ ምንም እንግዳ የለብኝም። ወንድም ምሳ ሰዓት መጥቻ ይሻለሁ ስላለኝ ያው የተለመደው ምግብ ሰርቼ ልጠብቀው ብዬ ነው። ምንም እንግዳ የለብኝም። ለሱ ሲሆን ሁሌም የተለየ ነገር ትሰራለሽ አይደል? የተለየ እንክብካቤ፣ የተለየ ፍቅር ትሰጪዋለሽ። ስለዚህ ለኔም እንደሱ የተለየ እንክብካቤ እንድታረጊልኝ ካጠገብሽ መራቅ አለብኝ ማለት ነው። የኔ ልጅ አንተ እኮ ሁሌም አብረኸኝ ነህ፣ ከጎኔ ነህ። እሱ ግን ቢመጣ ቢበዛ በ3 ቀን በ4 ቀን እንደው አልመች ካለው ደግሞ በሳምንት ነው። ታዲያ የተለመደው ምግብ ሰርቼ ላቅርብለት? አንተ ደግሞ ልክ ነሽ። እሱ ሁሌም የምትኮሪበት መኩሪያሽ ነው። እኔ ደግሞ የአንቺ አንገት መድፊያ ማፈሪያሽ አይደል? እማዬ እስኪ አንተም ልብ ካለህ እንደ ወንድም አግብተህ ወግ ማድረግ አሳየኝና አኩራኝ። ያው እንደሱ ልትጠይቀኝ ስትመጣ የተለየ ምግብ ሰርቼ እንድጠብቅህ ተይ እማዬ አትሸንገኝ። አንቺ ሁሌም እንደሱ የተለየ ፍቅርና እንክብካቤ ነው ያለሽ። ይህን ደግሞ ታውቂዋለሽ እኮ አንቺ ከልጅነታችንም ጀምሮ በጣም ነው የምታበላልጭን። በደንብ አንተ ደግሞ ታላቅ ወንድም ማለት እኮ መከታ ነው፣ ጋሻ ነው። ምን ስትል ቅናትን አይምሮ ውስጥ አመጣኸው? ሁለታችሁም እኮ ለእኔ እኩል ናችሁ። እንደ እናቱት ሁለት ናችሁ። አንዳችሁ ለአንዳችሁ ነው ያላችሁት። ምን ማለት ነው? እማዬ ተይኝ፣ የማልፈልገውን ነገር እንድናገር አታድርጊኝ። እኔ እሱ ማየት አልፈልግም። እኔ እሱ ወንድሜ አይደለም። ለአንቺ ልጅሽ ነው፣ ለእኔ ግን ወንድሜ አይደለም። ማየት አልፈልግም፣ አልወደውም። የሰራሽውን ምግብ አብራችሁ ብሉት። በቃኝ። እሺ ነው የምትሄደው? ቢያንስ ምሳህን ብላ። ሄሎ ሜሉ፣ እንዴት ነሽ? ወደ ስራ ቦታሽ አካባቢ እየመጣሁ ነበር። አንዴ ወጥተሽ አታውሪኝ? እባክሽ ሜሉ፣ ቶሎ ትመልሻለሽ። ብዙ አላቆይሽም እኮ። እሺ በቃ የተለመደ ቦታ እንገናኝ። ወይ የኔ ልጅ መጣህልኝ? እንዴት ነህ? ደህና ነህ ወይ? ሰላም ነህ ወይ? እንዴት ነህ? እንዴት ነህ? ምን ሆነህ ነው እንደዚህ ጥፍት ያልክብኝ? አለሁ የኔ እናት፣ ያው ስራ ስለበዛብኝ እኮ ነው ያልመጣሁት። እሱስ ምን ይደረግ፣ ስራ ካልተሰራ ደግሞ እናቴ ምን ይበላል? የኔ ጌታ፣ ለዛ ነው እንጂ በአንቺ በእናቴ የሚያስጨክን ምን ነገር ይመጣል ብለሽ ነው። አውቃለሁ የኔ ልጅ፣ ቃላቶች ብቻ ልቤን እንዴት እንደሚያረሱልኝ። ውይ የኔ ነገር ገና ከመምጣቱ በወሬ ያስኳ አይደለ? ቆይ ቆንጆ ምሳችን የምትወዳትን ሰርች ይላል ይዤልህ። እሺ ምን ነው ዛሬ ደግሞ አትስሚኝም እንዴ? ስራ ትቼ ነው የመጣሁት። የምትነግረኝን ንገረኝና ልሂድ። እንዴ ሜሉ፣ ገና ሳትመጪ ልሂድ ትኛለሽ እንዴ? አንተ እድሜ ልክ መቀለድ አይሰለችም? አሁን ጥዬክ ሳልሄድ የምትለኝን በለኝና ልሂድ። እኔ ምንም የምልሽ ነገር የለኝም። ማለቴ በቃ በጣም ስለናፈቅሽኝ ላገኝሽና ላይሽ ነው የጠራሁሽ። የምርክና? አዎ የኔ ፍቅር። እንዴ ምን አባቴ ላድርግ? ላገኝሽ ስልሽ እምቢ አልሽ። ታዲያ የሆነ ሰበብ ፈጥሬ ካላገኘሁሽ ምን ላድርግ? ኧረ ተው ዮናስ፣ በፈጠረ አንተ ቁም ነገር አስበህም አውርተህም አታውቅም። እኔ እኮ ሴት ልጅ ነኝ። እያንዳንዱ ቀን እየቆጠረብኝ ነው የሚሄደው። እኔ ደግሞ ማግባት መውለድ እፈልጋለሁ።
አንተ ደግሞ ጨርሶ እንደዚህ አይነት ሐሳብ የለህም። እኔ ፍቅር ትንሽ ነገሮችን እኮ እስካስተካክል ድረስ እኮ ነው ታገሽኝ ያልኩሽ። ቆይ እስከ መቼ ትንሽ ታገሽኝ እያልክ ስንት ዓመት ታገስኩ? ይኸውልህ ከዚህ በኋላ ግን በእድሜም በጊዜም እንድትቀልድብኝ አልፈቅድልህም። ሜሉ እኔ እኮ ልጅ መውለድ፣ ትዳር መያዝ፣ ቤተሰብ መመስረት ሳልፈልግ ቀርቼ እኮ አይደለም። ግን አንዳንድ ነገሮች ትንሽ ስላልተስተካከሉልኝ እኮ ነው። ነገሮችን ለማስተካከል ምንም ፍላጎት የለህም። ከአመት አመት አንድ አይነት ህይወት ነው ያለ። ህይወትህን እንኳን ለማስተካከል ሞክረህ አታውቅም። ቆይ ነገ ጧት ለልጆች ምን አይነት አባት ነው የምትሆነው? ኃላፊነት መሸከም የማይችል በድህነት ልጆቹን የሚያሳድግ አባት። እኔ ደግሞ አይኔ እያየ እንደዚህ አይነት ህይወት ውስጥ መግባት አልፈልግም። እናማ ትንሽ የምታስብበት ጊዜ እሰጥሃለሁ። በኋላ ግን በውሳኔ እንዳትጸጸት። ጨርሻለሁ። የኔ ልጅ ግን ትንሽ አትበላም ነበር? እማዬ በጣም ነው የበላሁት። እጅ ስለናፈቀኝ ነው እንዲህ ጥግብ ብስክል የበላሁት። እሰይ እንኳን ጠገብክልኝ። እኔ የምለው እማዬ ዮናስ የት ሄዶ ነው? ከመጡ አላየሁት። ይህ ምን የሱ ነገር የሆነ የሚሄድበት ቦታ አለ ብሎ ነው ተነስቶ ልቅ ብሎ ሄደው። እሱ መጭቂዱ ይቀመጣል ቤት። ላገኘው ፈልጌ ነበር። በተደጋጋሚ ስደውልለት ስልኬን አያነሳውም። በዛ ላይ በሌላ ስልክ ስደውል ደግሞ ድምጼ ሊሰማውና ይዘጋል። ቆይ ምንድን ያደረኩት? ምንድን ያስቀየምኩት? ይሄን ያህል እኔን የሚጠላኝ? የኔዋ ምን አለ ካንተ ልብ እንደው ሩቧን እንኳን ቢሰጠው። አረ መቼስ ምን ይደረጋል? እንደው እሱ ፈጣሪ እንደው ቀልብ ይስጠው ልብ ይስጠው ብሎ መጸለይ ብቻ። አትሊስት የበደልኩትን ነገር እንኳን ቢነግረኝ የሆነ ነገር ያርፍል ነበር። ምንም እኔ በማላቀው ይሄን ያህል መሰቃየት አለብኝ እንዴ? ምን አለበት እንዲህ አድርገኛል ብሎኝ እኔ ምርፍ ብል ተንበርክኬ ይቅርታ ብለው። ለምን አባቱ ብለህ ተንበርክኬ ይቅርታ የምትጠይቀው? ለምን አባቱ ምን ባጠፋ? ምን አባቴ ላድርግ ታዲያ? ማይ እንዴ ወንድምነቱን እኮ ነው እፈልገዋለሁ። እንደ ሌሎች ጓደኞቼ ከወንድማቸው ጋር የሚያደርጉትን ነገር ከሱ ጋር ማድረግ እፈልጋለሁ እኮ። ማውራት እፈልጋለሁ፣ ዲስከስ ማድረግ እፈልጋለሁ እኮ። በጓደኞቼ ወንድም እንደዚሁ እንደተቃጠልኩኝ። ተው የኔ ልጅ ተው፣ ግድ የለህም እንዲህ አትጨነቅ። እኔ አንገቴን ድፍት ላድርግልህ የኔ ልጅ። ተው አንገትን አትድፋ። በቃ እንግዲህ ምን እናድርግ? ልብ ይስጠው ማለት ነው። እንዲህ እንዳትጨነቅ፣ ሁለተኛ እንዲህ ስትጨነቅ እንዳላይክ። ሜላት አይኔ እያየማ አላጣሽም። አንቺን ላለማጣት ማድረግ ያለብኝን ሁሉ አደርጋለሁ። ሜሉ ያላንቺማ መኖር እኮ አልችልም። አንቺን ከፋኝ ካጅኔ ይቅርታ እስካሁን አስመሸሽ አይደል? ዛሬ ደግሞ ብለህ ጠጥተህ ሰክረህ መጣህልኝ። እኔ ያልጠጣሁ ማን ይጠጣ? እኔ ያልሰከርኩ ማን ይስከርም? አይ ምን
ጎደለብኝ ብለህ ነው የምትጠጣው? ምን ሆንኩኝ ብለህ ነው የምትሰክረው? እንዴት ማይ ምን ጎደለብህ ማለት እንዴት? በጣም ብዙ ነው ማይ፣ ብዙ እኮ ነው የጎደለብኝ እኔ። ለነገሩ ተይው፣ እንዴት የኔ ጎደሎ ይታይሻል? አንቺ የሚታይሽ ጎደሎ የዛ የልጅሽ ያቤል ነው እንጂ ማይኔ ጎደሎ እንዴት ይታይሻል? አንተ ለንግግር ለከት ይኑር እሺ። ካንተ የተለየ ለሱ ምን ያደረኩት ነገር አለ? ሁለታችሁም እኩል ልጆቼ ናችሁ ለኔ። ምን አፉን ይከፍታል እዚህ? ማይ እኔና አቤል እኩል ልጆችሽ ሆነን፣ እኔና እሱ እኩል ልጆችሽ ሆነን። የሚገርምሽ ማይ እኔ እንደውም በጣም ሳስበው ልጅሽ ሆንኩ አይመስለኝም። የሆነ ቦታ ተጥዬ ወድቄ አግኝተሽ አምጥተሽ ይሄ ሚስኪን ብለሽ ያሳደግሽኝ ነው ይመስለኝ። ጫምላቅ ባለጌ! ምን አይነት ንግግር ነው የምትናገረው አንተ? ልጅሽ በሆን ትመጪኝ ነበር። እኔ አቤልን በሆን ትመጪኝ ነበር እንዴ ማይ? እኔ እሱን በሆን ኖሮማ ተንከባከበሽ ወስደሽ አቅፈሽ ታስተኝኝ ነበር። ግን እኔ ምችኝማ የምችኝ በዚህም ድገሚኝና ምችኝማ ምችኝ ይቀረኛል። ምችኝ ከፈለግሽ ለግባ ሂድ። ግባ ብያለሁ። ቀጥል። ይሻላል። አንቺም ተኝ እኔም ልተኛ። የሆዳችን ቦዳችን ይሻላል። ደህና ደሪ እማዬ። ምን ነው የኔ ፍቅር እንቅልፍ እምቢ አለህ እንዴ? የሆነ ነገር እየተመላለሰ እያስጨነቀኝ ነው። ምንድነው? ንገረኝ። የወንድሜ ነገር እያሳሰበኝ ነው። እንዴ ስለ ወንድሜ ምን እያሰብክ ነው? ለምንድን ነው እንደዚህ ጠላኝ? ምን አድርጌው ነው? ቢያንስ ይሄ ነው ምክንያቴ ብለኝ እኮ ተንበርክኬ ይቅርታ ጠይቆ ነበር። አይምሮ የሚያርፍ ነበር። ግራ ገብት ነው ያለኝ። እንዴ እና ለምን አግኝተህ አታወራውም? ራስን በማስጨነቅ እኮ ምንም የምታገኘው ነገር የለም የኔ ፍቅር። አንድ ወንድሜ እኮ ነው። ማን አለኝ? እንደዚህ የሆነብኝ እንዴት የሰላም እንቅልፍ ተኛለሁ? እና ለምን አግኝተህ አታወራውም? ሊያገኘኝም ሊያናግረኝም ፈቃደኛ አይደለም። በእኔ ስልክ ስደውል እኔ መሆኔን ስለሚያውቅ ይዘጋብኛል። በሌላ ሰው ስልክ ስደውል ደግሞ ድምጼን ሰምቶ ይዘጋብኛል። ምን አደረኩት እንዴ? ይሄን ያህል? አዎ በጣም ነው የጠላኝ። በጣም ለምን ካልሆነ ማዘር እነሱ ሳያውቅ እንዲያገናኟቸው አታደርግም? እሱ ጥሩ ሀሳብ ነው። በቃ እሷን ነገ አናግራታለሁ። አሁን ለመተኛት ሞክርሽ። ምን ነው አምላኬ የወላድ መካን አደረገኝ? ምን በድዬ ምን አጥፍቼ ነው እንዲምሰቃየው? እንደዛ ያላባት ብቻ ለፍቼ እያሳደግያቸው በመጦሪያ
ወግ ማዕረግ በማያይ ዕድሜ በገዛ ልጆቼ እንደዚህ ልሰቃይ? በወንድማማቾች መካከል ምን አይነት ሰይጣን ነው የገባው? የአቤልና የቃይል ታሪክ በእኔ ልጆች ሊደገም ነው። አምላኬ እባክህ 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 ድረስልኝ። እባክህ እባክህ ፈጣሪ አምላኬ እባክህ 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 ልቦና ስጥልኝ። እባክህ ጌታ ልቦን መልስልኝ እባክህ። እንዴት አደርክ? እማዬ መጣሽ እንዴ? እንዴት አደርክ? ልሄድ ስል ነው የመጣሽው? ዮናስ ተቀመጥ፣ የማናግረው ነገር አለ። ምንድን ነው የምናወራው? እማዬ ማታ አይደርስም? እኔ የምልህ ሰሞኑን ምንድን ነው እየሆንክ ያለው ነገር ምንም ሊገባኝ አልቻለም። ምን ሆነሃል? የተፈጠረ ችግር አለ ማለት አልገባኝም። በቃ አንተ ማታ ሌላ ሰው፣ ጠዋት ሌላ ሰው፣ ስትሰክር የምታደርገውን አታውቅም። ደግሞ ለወንድምህ ያለ ጥላቻ ከቀን ወደ ቀን እየጨመረ ነው የመጣው። ምንድን ነው? አረ ምንም የለውም እማዬ፣ ለማታ ይቅርታ። ታውቂያለሽ ያው እኔ አንዳንዴ ስጠጣ ማረገውንም የምናገረውንም አላውቅም። ታዲያ ይሄ እስከ መቼ ነው በእነዚህ አይነት የሚቀጥለው? ለእስካሁኑ ይቅርታ። ካሁን በኋላ አይደገምም፣ ቃል ገባልሻለሁ። ይኸውልህ ትሰማኛለህ? በቃል ሳይሆን በተግባር እንድታሳየኝ ነው የምፈልገው። እሺ እሺ እማዬ፣ በቃ ስለምቸኩል ልሂድ። ቆይ እንጂ ወዴት ነው ሩጫው? አልጨረስኩም። እማዬ በኋላ እናወራለን አልኩሽ አይደል እንዴ? ምን ሆነሻል? በኋላ በምን አይምሮ ነው የምታወራኝ? በሰከረ እማዬ በቃ ቃል ገባሁልሽ፣ ከዚህ በኋላ አይደገምም። ካደረከው ጥሩ በልቻው፣ ችግር የለውም፣ መሄድ ትችላለህ። እሺ አታስቢ፣ አድርጌው አሳይሻለሁ። አሁን በቃ ፈታ በይ። ደህና ወይ? እና የኔ ፍቅር ዛሬ ማዘር ጋር ልትሄድ ነው አይደል? አዎ፣ ከስራ በኋላ ሄጄ አያታለሁ። በቃ ሂድና በደንብ አዋራቸው። ደግሞ ለኔም ሰላም በል። እንዴ ብላ እንጂ ነው። አትበልም ትንሽ ነው። ሰዓቱ ሄደ። አቤት ሜሉዬ፣ እንዴት አደርሽ? አለሁ። ማታ እኮ ደጋግሜ ስልክ ደውልሽ አታነሽም። በሰላም ነው? በዛ ሰዓት ሰክረን እንደምትደውል አውቃለሁ። ደግሞ ሰክረን ምን እንደምትል ስለማቅ ለዛ ነው ስልክን ያላነሳሁት። ሜሉዬ፣ እኔ ያል ዮናስ፣ እኔ እኮ ጠንቅቄ አውቃለሁ። እሺ ዛሬ አንገናኝ? በጣም ናፍቀሽኛል። አልችልም፣ ወደ ስራ እየገባው ነው። እሺ በኋላ ደውልሻለሁ። ወይ ምን ነው? በሰላም ነው ልጄ? ምን ነው ማይ፣ ቤቴ መምጣት አልችልም እንዴ? አረ ምን ቦርጣ ትችላለህ የኔ ጌታ። አይ እንደው ድንገት ግን እንደው ምንም ሳላዘጋጅ በባዶ ቤት መጣህ ብዬ ነው እንጂ ቤቴ አይደለ እንዴ የኔ እናት። ደግሞ ቤት ያፈራውን ነው መብላት የምፈልገው። ምን ችግር የለም። ያቺ የምትወዳትን አሁን በፍጥነት ነው ሰርቼ የማቀርብልህ።
ግድ የለም የሱ በኋላ ይደርሳል። አሁን ላውራሽ ነው የመጣሁት። ምን ነው ሰላም አይደለህም እንዴ? ሰላም ነው። በዮናስ ጉዳይ ሲጨናነቅ ሂሮት ያይታኝ እስቲ ሂድና እናትን አውራ ስላለችኝ ነው የመጣሁት። አይ የዚህ ጦሰኛ ነገር ከኛ አልፎ ከራስ ያልፎ እሷን የሚያስጨንቃት ጀምር። ጠፋች እኮ ይሄን ሰሞን። ግን በሰላም ነው? ደህና ነች? ደህና ነች። እንዲያውም የከበረ ሰላምታ አቀርብልኝ ብላኛለች። አመሰግናለሁኝ በልልኝ። እኛ እኮ ሁሌም ነው የምናስበው፣ እየሞከርን ነው። ያው ፈጣሪ ሲፈቅድ ሁሉ ነገር ይሆናል እናቴ። እሱስ ልክ ነህ፣ ፈጣሪ ሲፈቅድ ነው። ብቻ አንተ አትጨነቅ። የወንድምህንም ጉዳይ እኔ አስተካክዬ እደውልልሃለሁ። እሺ? አመሰግናለሁ ማዬ። ትልቅ ጭንቀት ነው ያቃለልሽልኝ እኔ እናት። ለምን አባቱ ነው ለማን አባቱ ብለህ ነው የምትጨነቀው? እኔ እናትህ ልጨነቅልክ። አሁን ቆይ የምትወዳትን ምግብ ልስራልክ። ሰርች ይላል። አሁን ሸኝቶሽ ተመልሰው ማን ነው? ማንስ ቢሆን ምን አገባ? እየተከታተልከኝ ነው? ለምንድን ነው የማያገባኝ? ብከታተልሽስ? እንዴ አንቺ እኮ የኔ እኮ ነሽ። ምን ማለት ነው? አይደል? ለማንኛውም የመስሪያ ቤት ሰው ነው። ሜላት አትዋሽኝ። እየዋሽሽኝ እንደሆነ ያስታውቅብሻል። ሁኔታችሁ እኮ የሥራ ባልደረባ አይደለም። እኔ እንግዲህ እውነቱን ነግሬሃለሁ። የፈለግከውን ማሰብ ትችላለህ። እኔ ምለው አንቺ እኔ ሌላ ሰው እየደረብሽብኝ ነው እንዴ? ምን? ይሄ ለኔ ያለ አመለካከት እኮ ነው ቀን በቀን ድርቅህ የሚያደርገኝ። ስማ፣ ቀስ በቀስ ወደ ጥላቻ እንደሚቀየር አትጠራጠር። እንዳጨርሽው ስለምን ጥላቻ ነው የምታወሪው? ይኸውልሽ ይህንን ነገር ድጋሚ ማሰብ አይደለም ስታወሩ እንዳልሰማሽ። ጥላቻ ይህም ጥላቻ ነው። በዚሁ ከቀጠልክ የማይቀር ነው። በልቻው አናግሪኝ እንጂ። ይኸውልሽ
አንቨርሰሪያችን ነው እንዴ? አይ አይደለም። ኦኬ ቫለንታይንስ ዴይ። ሂሩት እያስጨነቅሽኝ እኮ ምንድን ነው የሆነው? አቤሌ ወይ የልጅ አባት ልትሆን ልጅ ልሰጥህ ነው። እውነትሽ ነው ሂሩት? እንዴት አመሽሽ ማይ? እንዴት አመሽሽ? ሰላም አመሽሽ ዮናስ። ላናግር እፈልጋለሁ ና። ማይ ነገ እናወራለን። ትንሽ ጥሩ ስሜት ላይ አለ። ምንድነው የሆንከው ነገር አለ? ምንም። ነገ ብናወራ ይሻላል ማለት ምንድነው? ከኔ ከእናቴ የምትደብቀው ነገር አለ እንዴ? የሆንከውን ንገረኝ። ምንም የለም አልኩሽ እኮ ማይ። ማረፍ ፈልጌ ነው። ነገ አወራሻለሁ። ደህና ደሪ። ይሄ ልጅ ምን እየሆነ ነው? አምላክ ይሄ እባክህ ልጄን ጠብቅልኝ። ምን ግራ የሚያጋባ ነገር ነው። ይሄ ነገር እኮ ለቤቢ አይፈቀድም። አንተ በቃ ካሁን ቁጥጥር ጀመሩ ማለት ነው ጌቶቹ። ታዲያስ በደንብ ነው የምቆጣጠርሽ። የኔ ፍቅር ለዛሬ ብቻ ነው እሺ? ደግሞ ታውቃለህ ለመጠጥ ያክል ፍቅር የለኝም። ስቀልድሽ ላይ ነው እሺ? ብትቆጣጠረኝ በደስታ ነው። የልጅሽ አባት አይደለም? መጠጠሩስ ደግሞ የልጅ አባት ብቻ ሳትሆን ባለም ነክ። ለጊዜው ግን ማመን ያቃተኝ ባልነቱን ሳይሆን የልጅ አባትነቴን ማጣጣም ነው የምፈልገው። ሂሩት የሚገርምሽ ትላንትና ከእናቴ ጋር እያወራሁ ነበር። አይኔን በአይኔ ያሳየኝ እግዚአብሔር አለ አንድ ቀን ይሆናል ብያት ነበር። ሳይብል ሲያደር ነው ይሄ ሁሉ ነገር የሆነው። ፈጣሪ ይመስገን። ወይኔ ስትነግራቸው እንዴት ደስ ሊላቸው እንደሚችል ነገር መታወቅ። እጅግ በጣም ነው የምትደሰተው። ስለ ሁሉም ነገር ፈጣሪ ይመስገን። በጣም ነው የምወድሽ። እኔም በጣም ነው የምወድ። ለምን እንደዚህ ደስተኛ ሆነ? ደግሞ አንተን እንደዚህ ደስተኛ ሆኖ ማየት እንዴት ደስ እንደሚያሰኝ። ለኔ ለእናቴም የደስታ ምንጭ ስለሆንሽ እጅግ በጣም እናመሰግናለን። በጣም ነው የምወድሽ። በጣም ነው የማመሰግንሽ። እኔም አንተ የኔ ባል ስለሆንክ በጣም ነው የምወድ። በጣም ነው የማመሰግንህ። ሂሩት እንዳይረባሽ ከዛሬ ውጭ አቃል እማዬ ማነው? እኔ ነኝ። ምን ነው የኔ ልጅ በሰላም? የምስራች ይዤልሽ ነው የመጣሁት። ውይ ምን የምስራች ነው? ሂሩትዬ ነፍሰ ጡር ነች። ምን? እሰይ ናሳሚኝ የኔ ልጅ። ወይ እሰይ እሰይ እንኳን ደስ አለ እንኳን ደስ አለ። እሰይ የኔ ልጅ። አቤት አቤት ተመስገን ጌታዬ። አለጋ ብሎኝ ማት አለጋ ብሎኝ ነው የኔ እናት በጠዋት የመጣሁት። ወይ ምን
ምን አይነቱን የምስራች ነገርከኝ? ትላንት ነገር ነው ፈጣሪ። አቤት ፍጥነት፣ አቤት ፍጥነት! የምድር የሰማይ ጌታ እንግዲህ የምስራቹን ያሰማኝ ጌታ ተወልዶ ለመሳም ለማቀፍ ያብቃኝ። እንግዲህ እኔ ጌታ እንደው ምን ልበል እሰይ እሰይ የኔ ልጅ እሰይ። ከሰዓት እመጣለሁ። እሺ አሁን በዚህ ወደ ስራ ልሂድ። ሂድ በቃ እሺ እሺ በቃ እሺ እሺ። ወይ ወይ አቤት ምን ይሳናል? እኔ ጌታ ክብር ምስጋና ይድረስ። ወይ 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 አሎ ማይ። ሄሎ እንኳን ደስ አለ። ምን ተገኘ ማይ? ሂሩትዬ ነፍሰ ጡር ነች። ማና ደግሞ ሂሩት? አንተ ደግሞ ሂሩት ናታ የአቤልዬ ሚስት ነው እንዴ? እንኳን አብሮ ደስ አለን። አዎ አቤልዬ እንኳን እንዴት ደስ እንዳለው። እኔስ ብትል ፈጣሪ ጸሎቴን ሰምቶ ይኸው የልጅ ልጅ አቅፌ ልስም ነው። አይ ደስ ይላል። እማዬ ቆይ ስራ እየሰራው ነው፣ መልሼ ልደውልሽ? በል እሺ፣ ወንድምህን ደውልና እንኳን ደስ አለህ በለው። አዎ እሺ፣ ቻው።
እንዴት ዋልሽልኝ እማዬ? በደስታ ነው ዛሬ የማያልኩት። እድሜ ተጨመረልኝ ነው መሰለኝ ዛሬ ብታይ። ምን ነው ምን ተገኘ እንዲህ ደስ ያለሽ? እንዴ የወንድምህ ነገር ነው። ኦ ወንድም ጋሼ ታዲያስ? አቤል ረሳሁት እኮ ነገርምሽ። ከወንድምህ ደስታ የሚበልጥ ነገር ሌላ ምን ታገኛና ነው ረሳሁት የምትለኝ? እማዬ ሰው አይደለሁ። ብዙ እኮ የሚያስጨንቀኝ የራሴ ጉዳይ አለኝ። በጣም ብዙ የሚያሳስበኝ ነገር እኮ አለ። እማዬ ለነገሩ እኔ ሰው መስዬ አልታይሽም አይደል? ላንቺ ሰው ማለት በቃ ልጅሽ አቤል ብቻ ነው አይደል? እንዴ ወዴት ወዴት? እንዴ አንተ ልጅ ከመቼ ወዲህ ጀምሮ እንደዚህ ነገረኛ ይሆንከው? ልክ ነሽ እማዬ። ዝም ይሻላል። አውርተን ስለማንግባባ በቃ ዝም ጭጭ ይሻላል። ልክ ነሽ። ግን ተይው እማዬ። ደህና ደሪ። ቻው።
አንቺ ምንድን ነው ያደረግሽ? ምንድን ነው ያደረግሽ ማለት? ማታ ራስ አይደለ እንዴ አብሮሽ ካላደርኩ ሞቼ ይገኛለሁ ብለ ይዛኝ ገባው። ማ ጭራሽ እኔ ነኝ ካላደርን ብዬ ያስቸገርኩት? ሰክሯል ብለሽ ተጫወትሽብኝ አይደል? ተጫወትሽብኝ ማለት የልብህን ካደረስክ በኋላ ተጫወትሽብኝ ስትል ትንሽ አታፍርም? ወይኔ አቤል ረከስኩኝ። የስራሽን ይስጥሽ። ሌላ ምን እላለሁ? እና እንደ ሴተኛ ዳሪ ተጠቅመህብኝ ጥለኸኝ ልትሄድ ነው? እና ምን እንዳረግሽ ፈልገሽ ነበር? ሌላ ነገር አለማድረግ ምን ሆኜ ነው? ማታ ስንት ነገር ስትለኝ እንዳልነበር ድሮም ወንዶች ስትባሉ። ለማንኛውም ስትወጣ መታወቂያ መቀበልን እንዳትረሳ። እኔ ነኝ መታወቂያ ሲዬ? ኧረ እሺ ሜሉዬ መተሽ ስላገኘሽኝ ደስ ብሎኛል። ለምንድን ነው ይሄን ያለ አንተ ጥላቻ ያለኝ የምታስመስለው? ዮኒ ምንም ቢሆን እኮ አስደሳችና የማይረሱ የፍቅር ጊዜያትን አሳልፈናል። ያው ሴት ልጅ አይደለም ቀድሜ ብዙ ነገሮችን ማስተካከል አለብኝ። አውቃለሁ የኔ ወድ እንዴ እረዳሻለሁ ሁሉንም ነገር። ግን ግድ የለሽም አሁን የሁሉ ስጋትሽ የሚያበቃበት ጊዜ ደርሷል። ምን ተገኘ? ምን አዲስ ነገር አለ? አዎ አዲስ ነገር አለ። ግን ሁሉም ነገር ሲስተካከል ነው የምነግርሽ። በወሬ ሳይሆን በተግባር አሳየኝ። ምክንያቱም ስንት አመት በወሬ እንጂ አንድ ቀን ተግባርን አይቼው አላውቅም። እመኚ፣ ይሄ ግን የመጨረሻ ነው የሚሆነው። ደግሞ አድርጌ አሳይሻለሁ። ሜሉ ደስተኛ አደርግሻለሁ። እሺ እጠብቃለሁ። አቤል ምን ሆነክ ነው? ትናንትና ከአቅሜ በላይ የሆነ ነገር አጋጥሞኝ ነው። እሺ ይቅርታ። እሺ አሁን ምንም ሳትጨምር ሳትቀንስ እውነቱን ብቻ ንገረኝ። የኔ ፍቅር ሁሉን ነገር እነግርሻለሁ። ትናንት በጣም የተደሰትኩበት ቀን ነበር። አንድ ሁለት ልበል ብዬ ሆቴል ገባሁ። እዛም እየተጨዋወትን ድብልቅልቅ ያለ ጸብ። ከዛ በኋላ ፖሊሶች መጥቶ ይዘውን ሄዱ። እሺ ቢያንስ እንኳን ስልክ መደወል አልነበረብህም? ልክ ነሽ የኔ ቆንጆ። ስልኮቻችን በጠቅላላ ተቀምጠዋል። እንደውል ስንል አይቻልም አሉ። ልክ እንዳንቺ ነበር የሌሎችን ቤተሰቦች በቃ ሲጨናነቁ የነበሩት። ወይ በስመ አብ ስንቱን ነገር አሰብኩት። ሄዱት የኔ ቆንጆ አስጨነቅኩሽ አይደል? እንኳን መጥፎ ነገር ሳይፈጠር መጣል። ይቅርታሽ ይቅርታ ይቅርታ። ትዕዛዝ በተሳካ ሁኔታ ተጠናቋል እና ያሰብነው ነገር እንደምንፈልገው በአግባቡ ተጠናቋል እያልሽ ነው? በደንብ ተጠናቋል። እስቲ ፎቶቹን አሳይ። ጀግና ነሽ። መጠርጠሩስ ልጅቷ እኮ ሄለን ነኝ። አንቺ ደግሞ ፊት ሲሰጡሽ ጭንቅላት ላይ ካልወጣው ታያለሽ። ገንዘብሽ በአካውንትሽ ይገባልሻል። እኔ የምልሽ ጠዋት ሲነሳ ግን ምን አለ? ሰማይና ምድሩ ተገለባብጦበት ነበር። የሚይዘውና የሚያደርገው ምንም አያውቅም። በጣም ተናዶና ደንግጦ ነበር። የታባቱ ገና ደግሞ እኔ በደንብ ጭልም ብሎ እንዲዞርበት አደርገዋለሁ። አገኘው አቤል።
አምላኬ ሆይ ምን በድዬ ነው ትላንት ደስ ብሎኝ ደስታዬን አጣጥሜ ሳልጨርስ ምን አይነት መዓት ውስጥ ገባሁ? አባቴ እባክህ የቆሸሸውን ያደፈውን ሰውነቴን አንተ በይቅርታ አጠበኝ፣ ይቅር በለኝ። ሂሩትዬስ በህይወቴ ለመጀመሪያ ጊዜ ዋሸኋት። ግን ምን አባቴ ላድርግ? ግድ መዋሸት ነበረብኝ። ለሂሩትዬ ይሄ አይገባትም። ግን ፈልጌው ያደረኩት ነገር አይደለም። ግን ደግሞ መጠጥ ቤት መሄድ አልነበረብኝ። ግን ደግሞ ደስታዬን ማጣጣም ፈለኩኝ። ምን አባቴ ላድርግ? ያቺ ተንከሲስ ሴት አጠገቤ ባትቀመጥ እንደዚህ ሁሉ አልሆንም ነበር። አቤል ምንድነው የሰራው? ምንድነው የሰራው? ወይ ወንድሜ እንዴት ነው አቤል? ደህና ነኝ ወንድሜ። ምን ሆነ ነው እንደዚህ ዘጋኝ? ስደውልም አታነሳም፣ ለማግኘትም አትፈልግም። እንዴት ነህ ግን? በጣም ቢዚ ስለነበርኩ። እንደ የፈለገ ቢዚ ብትሆን በእኔ በወንድም እንደዚህ ይጨከናል? ለማንኛውም የት ነው? ወደ ቤት እየሄድኩ ነው፣ መንገድ ላይ ነኝ። ላገኝ ፈልጌ ነበር። ይመቻል? እንዴ ወንድሜ በደስታ ነው። ያውም አንተ ፈልገኝ የት ልምጣ? ጥሩ ቦታውን ቴክስት አድርግልሃለሁ። ኧረ መጣሁ እንዴ። ሄሎ ሄሎ እማዬ። ወዬ ልጄ። እማዬ ፈጣሪ ሰሞኑን ፊቱን ወደ እኔ ነው ዘንበል ያደረገው። ምን ተገኘ ደግሞ? በምስራች ላይ ምስራች። ዮናስ አሁን ደውሎ እንገናኛለን። ኧረ እባክህ እሰይ ተመስገን። ለሱ ምን ይሳነዋል? የኔ ጌታ ሲያመጣው እኮ እንደዚህ ነው። እውነት ነው እማዬ፣ ተመስገን ነው። ሌላ ምን እላለሁ? እኔማ እንዴት አድርጌ እንደማገናኛችሁ እያሰብኩና እየተጨነኩኝ ነበር። አቤት ለሱ ምን ይሳነዋል? የኔ ጌታ ራሱ ባለው ሰዓት ፈልጎ አገናኛችሁ። ተመስገን። አዎ አዎ። አይ ምን አንተ ደግሞ ዛሬ ለራሱ መብራት ሄዶ ይኸውልህ ውጪ ነው በከሰል ወጥ እየሰራው ያለሁት። በቃ እኔም ወደሱ እየሄድኩ ነው። በኋላ እነግርሻለሁ። እሺ 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 የኔ ጌታ ደህና ዋልልኝ። እሺ ቻው። ሄሎ ወይ ውድ ባለቤቴ፣ ሰሞኑን በደስታ ላይ ደስታ ሆኖብኛል። ምን ተገኘ? ዮናስ ደውሎ እንገናኛለን። ውይ እንዴት ደስ የሚል ነገር ነው። በጣም እንጂ ማመን ያቃተኝ እስካሁን እኮ። የኔ ባል አንተ እኮ ዝም ብለህ ተጨነቅክ እንጂ እኔ ነግሬህ ነበር እኮ። ልክ ነሽ፣ ግን ምን አባቴ ላድርግ ብለሽ ነው? የወንድም ነገር ሆኖብኝ እኮ ነው። ተረድቻለሁ ውድ ባለቤቴ። እና ወደ እሱ ጋር እየሄድክ ነው? አዎ እየሄድኩ ነው። እሱ ጋር ደርሼ እመጣለሁ። ደስታችንን በደንብ ነው ሰለብሬት የምናደርገው። እሺ የኔ ውድ በጉጉት እጠብቃለሁ። እሺ
ሰላም አለልኝ። እሺ የኔ ሚስት እመጣለሁ። እሺ ቻው። ተመስገን የኔ ጌታ። ወንድም አቤል፣ በነገራችን ላይ ስለመጣ በጣም ደስ ብሎኛል። ስደውልልኝ ማመን ያቃተኝ በእውነት በህልሜ ነው በእውኔ ነው? እንደው በህልሜም ካረከው እንዳትቀሰቅሰኝ ብዬው ነበር ለአምላኬ። ቢገርም ነው ግን ካልጠፋ ቦታ ለምን እዚህ ቀጠርከኝ? ለነገሩ ወንድሜ የፈለክበት ቦታ ብትቀጥረኝ እመጣለሁ። ስለ እውነት ስላየሁህ ደስ ብሎኛል። ግን ምን አርጌ ነው ምን አርገን ነው እንደዚህ የምትሆንብን? ምንም ነገርኩ፣ ቢዚ ስለነበርኩ ነው። ትንሽ ስራ በዛ። ለነገሩ ችግር የለውም። በሰላም ነው ግን ካልጠፋ ቦታ እዚህ የቀጠርከኝ? ያው አለ አይደል ልባችንን በነፃነት እንድናወራ ብዬ እኮ ነው። አንተ የፈለክበት ቦታ ቅጠረኝ እንጂ እኔ ስልክህን ሳይሆን እኔ በህልሜ ነው በእውኔ ነው ብዬ መከራዬን የበላሁት። ለማንኛውም ወደ ተገናኘንበት ርዕስ እንግባ፣ እናውራ። እሱ ቀስ ብሎ ይደርሳል። ይቻላል። ይኸውልህ አቤል፣ ገንዘብ በጣም ያስፈልገኛል። ምን ያህል? አይ ባንተ አቅም የሚሆን አይደለም፣ ብዙ ነው የምፈልገው። ምን ገጠመ? ይኸውልህ ስላጋጠመኝ ነገር አይደለም፣ ስለምፈልገው ነገር እናውራ። ቤቱ ተሽጦ ድርሻዬን መውሰድ እፈልጋለሁ። በነገራችን ላይ የኔን ድርሻ ብቻ አይደለም፣ ያንተንም የኔንም የማየንም ድርሻ ነው የምፈልገው። ይሄንን ማመን አልችልም። ይሄን የሚያወራው ግን ዮናስ ነው። ብታምን ነው የሚሻለው። እናም ነገሩ በአስቸኳይ እንዲሆን እፈልጋለሁ። ይሄው መቼም አይሆንም። እሺ መቼም ደግሞ ለማይስ ምን አላት? እኔስ ተከራይቼ አይደል የምኖረው? ነገ አንድ ነገር ብንሆን የት ነው መውደቂያችን? ስለማናችሁም አይመለከተኝም። እኔ የምፈልገው ገንዘብና ገንዘብ ብቻ ነው። እሱ ይኸውልህ በህልምህም አይሆንም። እሺ እኔ ተለውጠሃል ብዬ ደስ ብሎኝ መጥቼ ላገኝ ነው እንጂ ጭራሽ ብሶ ባር ላይ ጠበቀኝ። ዳንተ አይነት ማፈሪያ ወንድም ስላለኝ ግን በጣም ነው ማዝነው። በጣም ማፈሪያ ማ እኔ ወይስ አንተ? ማፈሪያውስ ቅሌታሙ አንተ ነህ። እሺ በስራ ባደረከው ነገር እፈር። በሚስት ላይ ከማንም ጋር ሄደህ የምትወሰልት ማፈሪያ። ምን ለካ ማንም የማያውቅ መስሎ ነበር። ኦ ወንድም አቤል ተደብቀ። ይሄንን እንዴት ልታውቅ ቻልክ? ስማ እንዴት እንዳወቅኩ አይደለም ማወቅ የሚያስፈልግ፣ ከማወቅም በላይ ነገሩን በደንብ አድርጌ ጠንቅቄ ተረድቼዋለሁ። ለዛም ደግሞ ማስረጃ ጄል ያለኝ። በነገራችን ላይ በጣም አምሮብህ ነበር። ተመልከታቸው። አንተ ሰይጣን፣ እርኩስ ነሽ። ሰይጣን ወንድም ነው ያለ እወቀው። እሺ ይህንን ጉድህን እማዬና ሚስትህ እንዲያውቁ የምትፈልግ አይመስለኝም። እንዲያውቁ የምትፈልግ ከሆነ ደግሞ አሳውቃቸዋለሁ። እንዲያውቁ ካልፈለግ የምልህን ነገር አድርግ። ቤቱ ይሸጥ፣ ብሩን እንፈልጋለሁ። ጥቂት ጊዜ ብቻ ነው የምሰጥ። ወንድም አቤል ቻው። አቤት ማይ። ሄሎ እንዴት ነህ አቤልዬ? ደህና ነኝ። እንዴት ሆነልህ? እኔ እኮ ስጨርስ ደውልልኛለህ ብዬ ነበር። አልደውል ስትለኝ ሲጨንቀኝ ደወልኩልህ። አሁን ገና ጨርሰን መለያየታችን እና እንዴት ነው አቤልዬ? አወራችሁ? ያለውን ነገር ፈታችሁት?
ጋር ማየ ተነጋግረን ፈተናል እንዳትጨነቂ። እና ታዲያ ምን ነው ድምጽ ቀዝቀዝ አለብኝ? ይሄ ነገረኛ ልጅ ተናግሮ አስቀየመህ አይደል? ኧረ አላስቀየመም። አትዋሽ የኔ ልጅ። እኔ እኮ እናትህ ነኝ፣ በደንብ ነው የማውቅ። ምንም የለም እናቴ፣ ሰላም ነው። ትንሽ ስለደከመኝ። እሺ እና ታዲያ ድምጽ ምን ሆኖ ነው? ያ ሁሉ የቅድሙ ደስታ የት ገባ? የት ጠፋ ባንዴ? ማየ እየነገርኩሽ ምንም አልሆንኩም፣ ስለደከመኝ እኮ። እሺ በቃ እንግዲህ ደህና ነኝ ካልክ ይሁን። እሺ አሁን መንገድ ላይ ነኝ፣ እደውልልሻለሁ። እሺ ሰላም ዋልልኝ የኔ ጌታ። እሺ ቻው። እሺ ሁላችሁም ዋጋችሁን የምታገኙበት ሰዓት ደርሷል። አንቺም አንድ ቀን እናቴ እንደ ልጅ ለኔ ስሜት ሳትጨነቂ እሱ ልጅሽ ብቻ ይመስል ስትወጁና ስትጨነቂለት ኖርሽ። አንተም ስትንቀኝ ለኖርከው ነገሮች በሙሉ ሂሳባችሁን የምታወራርዱበትና በተራችሁ የምታዝኑበት ሰዓት ደርሷል። እኔ ደግሞ በተራዬ ከሜሉ ጋር የደስታ ጽዋዬን የማነሳበት ሰዓትና ጊዜ ደርሷል። ቺርስ ለዮኒ ለአዲሱ ስኬት። እሺ ዛሬ ውሎ እንዴት ነበር? አሪፍ ነበር ማይ። ያው እንደተለመደው ነው። ካቤልዬ ጋር እንገናኛለን ተባብላችሁ ነበር። እንዴት ነው ታዲያ ተገናኛችሁ? እማዬ ሳልነግርሽ ተገናኘን እኮ። እንዴት አይነት የሚገርም ጊዜ እንዳሳልፈን። በዛ ላይ ቀላል ተነፋፍቀን ነበር ነው የምልሽ። ናፍቆታችንን ተወጣን። ይሄ ወንድማማች ወሬውን አወራን። በቃ ምኑ ልንገርሽ እናቴ። ድሮም እኮ አንተ ዝም ብለህ ነው እንጂ ያለሱ ማን አለ? ወንድሜ ታዲስ የእናቴ ልጅ ማን አለኝ ያለሱ? ያላንቺ ያለ እናቴ ያለሱ ያለ አንድ ወንድሜ ማን አለኝ? ብቻዬን እኮ ነኝ። የኔ ጌታ ድሮም እኮ እንደው ጉራህ ነው እንጂ እኮ የኔዋ ወደ ባዶ ነው። አፍ ይለፈልፋል እንጂ ማይ የዋህማ የዋህ ነኝ። የዋህ ምን ሆነክ ነው? ፊትህ ልክ አይደለም። ድጋሚ ተጣላችሁ እንዴ? አይ አልተጣላንም። እና ምን ሆነክ ነው? ፊትህ ልክ አይደለም። በጣም ድክም አለኝ። ለዛ ነው እንዴ? ለድካሙማ የሚገርም ራት ሰርቼልሃለሁ። አሁን እሱን ሳቀርብልህ ስትበላ ዳና ትሆናለህ። የኔ ፍቅር ምንም አልፈልግም። እንዴ ለምን? ላንተ ብዬ ራት ሰርቼ ትንሽ ሳትቀምስ አሁን መተኛት ብቻ ነው የምፈልገው። በቃ እሺ፣ እንደዛ ከሆነ ግባና ጠብቀኝ። እሺ ድክም ስላለኝ ነው ይቅርታ። ምን አይነት ፈተና ውስጥ ነው የከተትከኝ? አሁን እንዴት ብዬ ነው ለማየ ቤቱ ይሸጣል እምላት?
ያንን ካላደረኩ ደግሞ ጉዴ ሊጋለጥብኝ ነው። ሂሩቴና እማዬ ደግሞ ይሄንን ከሚሰሙ ሞቴን እመርጣለሁ። ጌታ ሆይ እንደ ጥፋቴ ሳይሆን እንደ ቸርነት ከዚህ ጉድ በማውጫ አውጣኝ። የት ሆነ ነው? መንገድ ላይ ነኝ። አሁኑኑ ተገናኝተን እንድናወራ እፈልጋለሁ። ስማ፣ ምንም ተገናኝተን ማውራት እኮ አያስፈልገንም። ያልኩህን ነገር ስፈጽም ብቻ ደውልልኝ አንተ። እባክህን አንድ ዕድል ስጠኝና ተገናኝተን እናውራ። ልለምን ዮናስ። ጥሩ፣ የተለመደ ቦታ እንገናኝ። እሺ፣ መጣ የፈለከኝን ጉዳይ ንገረኝና በጣም ስለምቸኩል ልሂድ። አንተ የምትፈልገውን የገንዘብ መጠን ንገረኝና ተበድሬም ቢሆን እሰጥሃለሁ። እኔ ማንም ዕዳ አልፈልግም። ማንም ውለታ እንዲውልልኝ እንዲያበድረኝ አልፈልግም። ቤቱ እንዲሸጥ ነው የምፈልገው። እኔ ቤቱ ተሽጦ ድርሻዬን መውሰድ እፈልጋለሁ። ስማ፣ ቤቱ እንዲሸጥ ለምን እንደምፈልግ ታውቃለህ? እናንተን መበቀል በዛው ስለምፈልግ ነው። ስለዚህ ቤቱ ተሽጦ ድርሻዬን ስጡኝ። ምንድን ነው? ለምን? ምን ስላረግን ነው የምትበቀለን? አይገባም አንተ አሁን አይገባም ይህ ጉዳይ። አንድ ቀን ግን በደንብ አድርጎ ጉዳዩ ሁሉም ነገር ይገለጽልሃል። ዮናስን ያላቀም ነበር፣ በፍጹም አላቀም ነበር። አታውቀኝም፣ ልታውቀኝም አትችልም። አንተ አንድ ቀንም ቢሆን እኔን አውቀኝ አታውቅም። ስማ፣ ሌላ ዘባዝንኬ ነገርህን ተወውና ያልኩህን ነገር ብቻ ፈጥነህ አድርግልኝ። አንተ በዘገየህ ቁጥር የሰራው ጉድና አሳፋሪ ተግባር ወደምትወዳቸው ሰዎች አንድ በአንድ እርምጃው እየቀረበ መሆኑን እመን። እሺ፣ ፍጠን። ጥቂት ጊዜ ብቻ ነው የምሰጥህ። በጣም ጨካኝ ነሽ፣ በጣም። እሺ፣ በሰላም ነው እንደዚህ አጣርፈ ይጠራል? የኔ ውድ፣ ያው ስለ ሰርጉ፣ ስለ ሚዜዎቹ፣ ያው ስላለው ሁኔታ እኮ እንድናወራ ብዬ ነው። እየቀለድክ ነው እንዴ? ለምን እቀልዳለሁ? በዚህ ሰዓት ይቀልዳል እንዴ? ደግሞ ታውቂያለሽ፣ ይሄ የመጨረሻዬ ነው። ከዚህ በኋላ ምንም የማቃጥለው የማባክነውም ጊዜ የለም ብዬሻል ነበር። ይሄው በቃሌ ተገኝቻለሁ። እሱማ ብለሃል፣ ግን በዚህ ፍጥነት ይሆናል ብዬ አልጠበቅኩም። እንግዲህ ምን ታረጊዋለሽ? እኔ ደግሞ የምፈልገው ያንቺ ፊት ላይ ፈገግታና ደስታ ማየት ነው። ለዛ ደግሞ የምችለውን ነገር ሁሉ እያደረኩኝ ነው። እና የኔ ቆንጆ፣ ከየቱን ጀምር? ከሚዜዎቹ ወይስ ከሰርጉ? ቃልህን ስላከበርክ አመሰግናለሁ የኔ ውድ። በቃ ሚዜዎችን ታስተካክያለሽ፣ የምትመርጫቸውን ነገሩኝና ከዛም በኋላ ያለውን ነገር እኔ ደግሞ ቦታዎቹ መስተካከል ያለበትን ለማዘርም ደግሞ ያለውን ነገር እንላለን። ከዛ እሷ ደግሞ የምታስተካከላቸው ነገሮች ይኖራሉ። አንዳንድ ነገሮች አይመስልሽም? ይመስለኛል።
አምላኬ ሆይ እንዴት ልታደርገኝ ይሆን? ይሆናል ያልኩት መፍትሄ ሳይሆን ቀረ። ስለምን ምን አድርጌው ነው በቀልና አስቦ? እባክህ አምላኬ ይህን የጠመመ ልቡን አስተካክልልኝ። እማዬስ በስተርጅና እየትወድቃለች። እኔ ለራሴ እንኳን ለሷ። ፈጣሪ እባክህ አንተ መፍትሄውን አምጣልኝ። አንተው አስተካክልልኝ የኔ አባት። እርዳኝ የኔ አባት። አቤት። እኔ ማላቀው የተፈጠረ ችግር አለ? አይ የለም። አንድ ማናገራት ነገር አለ እናቴ። እንዴት ብዬ እንደማናገራት ነው ግራ ይገባኝ። ምንድነው የምትነግራቸው? ለኔ ንገረኝ። እኔና ዮናስ ቤቱ እንዲሸጥ ተስማምተናል። ምን? ቤት መሸጥ ማለት ምን ማለት ነው? ለሁለታችንም ብር አስፈልጎን ነው። እንዴ የሱን አላውቅም። አንተ ግን አይነት አንገብጋቢ ጉዳይ ገጥሞ ነው ቤት መሸጥ ደረጃ ደረሰክ? በቃ የቅጥር ስራ ሰለቸኝ። የራሴን ቢዝነስ መስራት ፈልጋለሁ። የራስን ስራ ለመስራት ማሰብ በጣም ጥሩ ነው፣ ግን ቤት ተሽጦ መሆን የለበትም። ራስህ ሰርተህ ካጠራቅመህ ነው የራስን ስራ መጀመር ያለብክ። ያን ያህል ትዕግስቱ የለኝም። ቶሎ እንዲሆን እፈልጋለሁ። የግድ መሸጥ አለበት። አቤል ግን የምር አስበህበት ነው የምታወራው? አዎ በደንብ አስቤበታለሁ። ለማዬ እንዴት ብዬ እንደምነግራት ነው ግራ ግብት ያለኝ። አሃ አስበህም ወስነሃል? አንቺ ደግሞ አቤል በጣም ተቀይረሃል። ከበፊት እኮ አንድ ነገር አይደለም ብቻህን እንድትወስን ስታስብ ነበር ለኔ የምትነግረኝ። እኔ እንደዛ ለማድረግ ሳይሆን አንቺ እንድታስቆሚኝ ስላልፈለኩኝ። አሁንስ መች ቀረልኝ? ቆይ ግን እናት አያሳዝኑም? በስተርጅና ቤት ኪራይ ሊከራዩ ነው? ሴት ሊወድቁ ነው? ንገረኝ እስኪ። እሱን ማሰብ አልፈልግም። የሚሆነው ነገር ሁሉ ይሆናል። መሸጥ አለበት። እኔ ማመን አልችልም። እናቱን እንዳይኑ ብሌን የሚያቸው የሚሳሳላቸው የሚወዳቸው የኔ አቤል ነው እንደዚህ የሚለው? ይሄንን ሐሳቤን ማንም ሊዳፋኝ አይችልም። ማንም ሰው እኔ ማመን አልችልም። እናቱን እንዳይኑ ብሌን የሚያቸው የሚሳሳላቸው የሚወዳቸው የኔ አቤል ነው እንደዚህ የሚለው? የኔ አቤል ነው እንደዚህ የሚለው? እማ መጣሁ። አይ ምንም አልሆንኩ። መጣሁ፣ ጠብቂ። እሺ መጣሁ።
ልጄ ከመጣህ ጀምሮ እኮ ምንም ነገር አልተናገርክም። ዝምታ እኮ አስጨነቀኝ። ምን ሆነሃል? ላናግርሽ ነበር የመጣሁት። እና ምንድን ነው? ግን ከምን ጀምሬ እንደምናገርሽ ግራ ገብቶኝ ብሎኝ። እንዴ ከኔ ከእናት የምትደብቀው ነገር አለ? ምንድን ነው የሆንከው? አይማ እንደዛ እንኳን አይደለም። የምን ምርበትበት ነው የሆንከውን ንገረኝ። ምን መሰለሽ ማይ በቃ እንዲሁም በቃ አቤል ምን ሆነብኝ ይሄ ልጅ ደግሞ? ኧረ እኔ አሁንስ ምን ይሻለኛል? እንደው ስማ፣ ትሰማኛለህ? ያልከውን በጠቅላላ በፍጹም አላረጉም። በፍጹም አይኔ እያየህ እናቴ ጎዳና አትወጣ። አይኔ እያየህ የምቃጠለው እንደዚህ አይነት ስህተት መስራቴ ነው። እሱ ያንገበግበኛል። ትዳሬም ሊፈርስ ይችላል። በእናቴ ግን ቀልድ የለም። እሺ፣ በፍጹም አይሆንም። በፍጹም ነው የምልህ። ሄለን የት ነው ያለሽው? አሁኑኑ በአስቸኳይ መገናኘት አለብን። የተለመደው ቦታ ጠብቅሻለሁ። ምንድን ነው በዚህ ሰዓት? በሰላም ነው እንደዚህ አጣድፈ የጠራኝ? ምን ነው በምፈልግበት ሰዓት የምፈልግበት ቦታ በጠራሽ ምን አለበት? አለቃሽ እኮ ነኝ። እሱማ ልክ ነህ። በምፈልገው ሰዓት አለ። እናንተ ትንሽ ፊት ይሰጧችሁ፣ ጭንቅላት ሊወጣችሁ ፊት ትላላችሁ። አንድ ሳምንት እዛ የማንም ሰካራም መለፋደጃና ብርድሽን እየጠጣሽ ብትቆሚ ኖሮ ይሄ አይገባሽም ነበር። ከዛ ከብርድና ከዛ ከማት ውስጥ ቋውጥቼ ፊት ለፊት ያመጣውሽ እኮ እኔ ነኝ። አንቺ ምን ነው የምትዩ? በቃ በየነገሮች ሴተኛ ዳሪነቴን እያነሳ ካላሸማቀቀኝ ደስ አይልህማ? ገላይን ቸርችሬ የማድረው እኮ ታናናሽ እህትና ወንድሞቼን ለማሳደግ ነው እንጂ መርከሱን ፈልገው አይደለም። ዝርዝር ማብራሪያ አያስፈልገውም። አሁን ስራውን የሰራሽለት ሰውዬ ትዕዛዜን አልፈጽምም ስላለ ፎቶዎቹን ወስደሽ ለሚስቱ ትሰጫታለሽ። ያንን ማድረግ አስፈላጊ ነው? ያንን ያደረግነው እኮ ሰውየውን ለማስፈራራት ነው። ይሄንን ማድረግ ከሆነ ደግሞ የሰውየው ትዳር ይበጠበጣል። ምን አባሽ ነው ያልሽው? አንቺ ማን ነው አንቺን ደርሶ ተቆርቋሪ ያደረገሽ? ምን እያልሽ እንደሆነ ገብቶሻል ወይ? ያልኩሽን ነገር ብቻ በአግባቡ አድርጊ። ሌላ ነገር አያስፈልግም። ሂጂና ፎቶውን ስጫት አልኩሽ፣ ፎቶውን ስጫት። ጥፊ ከፊቴ ዞር በይ ወደዛ። አቤል በቃ ምንም ማድረግ አልችልም። እናቴን አይኔ እያየ መንገድ ላይ ስትወድቅ አላያትም። በቃ ለእናቴ ስል ትዳሬን መስዋዕት ማድረግ ነበረብኝ። ግን ፈጣሪ ደስታዬን አጣጥሜ የልጅ አባት ሆንኩኝ ብዬ ሳልጨርስ ልጅ ያለ አባት ሊያድግ ምንም አማራጭ የለም። አቤል በስህተት ያመጣው ነገር ዋጋ አስከፍሏል። በቃ ተቀበል። መጣህ እንዴ? እኔ ልጅ እንዴት አመሸህ? ሰላም አመሸህ? እንዴት ነው? ደህና አመሸህ? እንዴት ነሽ እማዬ?
ምን ሆንክብኝ ልጄ? እማዬ እያነቡ እስክስታ የሚባል ነገር ታውቂያለሽ አይደል? ምንድነው ዛሬ ደግሞ ቅኔውን ይዘኸዋል? እኔ ያልተቀኘው ማን ይቀኝ? እማዬ ዛሬ በጣም ደስ ብሎኛል። እንደገና ደግሞ ውስጤ ብሎ ተናድቻለሁ። አይ እንግዲህ ዳርዳሩን ከምትል የሆንከውን ተናገር። አይ እማዬ የተገፋ ሰው እኮ ዳርዳር እንጂ መሀል ሜድ እኮ አያውቅም። አይ እንግዲህ ጀመረ። በልግባ እናተኛ ደግሞ ሰክራል። ተይ እማዬ አንቺ እኮ እኔ መቼ በጤነኛ አእምሮዬ እንኳን ባወራሽ እኮ መቼ ትሰሚኛለሽ? አንቺ እኮ እኔን አዳምጠሽኝ ሰምተሽኝ እኮ አታውቂም። አንቺ አቤልን ብቻ ስሚ እንጂ። አንተ ልጅ ንዴቴን አታምጣው። ግባ እናተኛ አልኩ። እሺ እማዬ እገባለሁ። አንቺ እኮ ድሮም እኔን መግፋት፣ እኔን ማግለል፣ እኔን ፊት መንሳት፣ ማባረር ብቻ እኮ ነው የምታውቂው። ከዛ ውጭ አንቺ ምን የተለየ ነገር አድርገሽልኝ ታውቂያለሽ? ምን የምታውቂው ነገር አለ እናቴ? እገባለሁ። ዛሬ ምንድን ነው የምታወራው? ሰለችሽ አይደል? አይዞሽ እማዬ፣ በቅርቡ ሁሉንም ነገር እንጨርሰዋለን። ሁሉም ነገር ያበቃል በቅርቡ። አይቆይም። አይዞሽ እማዬ። ተይ እማዬ ትንሽ የሆዴን አውጥቼ ልንገርሽ፣ እንግዲህ አድምጪኝ እማዬ። አይደል ይሄ ልጅ ምንድን ነው ግን አንዴ ሰው አንዴ አውሬ የሚያደርገው? አሁንስ ግራ ገባኝ እንደው። አንተ እድሜ ልክ መቀለድ አይሰለችም? አሁን ጥዬክ ሳልሄድ የምትለኝን በለኝና ልጅ አንተም ቁም ነገር አስበህም አውርተህም አታውቅም። እኔ እኮ ሴት ልጅ ነኝ። እያንዳንዱ ቀን እየቆጠረብኝ ነው የሚሄደው። እኔ ደግሞ ማግባት መውለድ እፈልጋለሁ። አንተ ደግሞ ጨርሶ እንደዚህ አይነት ሀሳብ የለህም። ቆይ እስከ መቼ? ትንሽ ታገሽኝ እያልክ ስንት ዓመት ታገስኩ? ይኸውልህ ከዚህ በኋላ ግን በእድሜም በጊዜም የምትቀልድብኝ አልፈልግም።
ነገሮችን ለማስተካከል ምንም ፍላጎት የለም። ከአመት አመት አንድ አይነት ህይወት ነው ያለ። ህይወትህን እንኳን ለማስተካከል ሞክረህ አታውቅም። ነገ ጧት ለልጆች ምን አይነት አባት ነው የምትሆነው? ኃላፊነት መሸከም የማይችል በድህነት ልጆቹን የሚያሳድግ አባት። እኔ ደግሞ አይኔ እያየ እንደዚህ አይነት ህይወት ውስጥ መግባት አልፈልግም። ሰላም፣ ሂሩት ማለት አንቺ ነሽ? አዎ ነኝ። ላናግርሽ የምፈልገው ነገር ነበር። ላስረዳሽ። ቆይ የምንነጋገረው ነገር አለና ቁጭ በል። እማዬ እቸኩላለሁ። ቁጭ በል አልኩህ፣ ቁጭ በል። እማወራ ነገር አለኝ አልኩህ አይደለ? ቁጭ በል። ምንድን ነው የምናወራው? ማለት ምነው ሰላም አይደለሽም? ልትዋሸኝ እንዳትሞክር። ምንድን ነው የማዋሽሽ? ኧረ ለመሆኑ እኔ ምን በድዬህ ነው? ምን አስቀይሜህ ነው? እንደናንተ እንከባክቤ ያሳደኩ አይደለ? አቤልስ ቢሆን ምን በደለ? ኧረ ምን በድለን ነው እንደዚህ የምታደርገን? አንተ ምን ያለው ጨካኝ ነህ። ምን ሆነሻል እማዬ? እንግዳ አለልህ። ለማንኛውም የምን እንግዳ?